እንኳን ለገና በዓል በሰላም አደረሳችሁ። እንግዲህ ሁሉም ኢትዮጵያውያን ጥሩ ጥሩ የማዕድን ስምሪት አለ። የማዕድን ስራ እንደሚታወቀው ወቅትን የሚዋጅ ነው። ወቅትን ያማከለ መሆን አለበት። ለምሳሌ ክረምት ሲገባ ክረምት ልክ የመጀመሪያው ዝናብ ጠብ ሲል ስራው ይቆማል። ልክ የመጀመሪያው ሳምንት ክረምቱ ሲያልፍ ደግሞ ስራው ይጀመራል ማለት ነው። ስለዚህ ሙሉ በሙሉ የክረምት ወቅቶች፣ የዝናብ ወቅቶች ማዕድን ስራ አይሰራም። ቢሰራም ውጤታማ አይሆንም፣ ኪሳራ ነው ትርፉ። እንግዲህ እንደ ኢትዮጵያ ብንወስድ እንደየአካባቢው በብዛት ዝናብ የሚያባራው ጥቅምት ወር መጀመሪያ ጀምሮ ነው። ስለዚህ ጥቅምት፣ ህዳር እና ታህሳስ ጥሩ ተመራጭ የስራ ጊዜ ነው። ምክንያቱም አንደኛ በተለይ ደለል ላይ ደለሎቹ እርጥብ ስለሆኑ ለማጠብ አያስቸግሩም። ጥቅምት፣ ህዳር እና ታህሳስ ማለት ነው። ከዛ በኋላ ግን ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት እነዚህ 5 ወራት ደግሞ ደለሉ ይጠነክራል። ውሃ አንዳንድ ቦታ ይጠፋል፣ አንዳንድ ቦታ ድፍርስ ይሆናል። ስለዚህ ውጤታማ የሆነ ስራ ለመስራት ትንሽ ቢያስቸግርም ግን ስራው ይቀጥላል እስከ ግንቦት መጨረሻ ማለት ነው። ይሄ ነው ያለው። በአጠቃላይ እንግዲህ የከረሜላ ስራን ስናየው ከረሜላ ከ3 ምንጮች ነው የሚገኘው። በሚልኮ ብራንድ ስልጠና እንደምታውቁት ከ3 ምንጮች ይገኛል። አንደኛው የከረሜላ ምንጭ ደለል ነው። ደለል ሲባል ደግሞ የአሁኑ ዘመን ደለል ብቻ ሳይሆን የጥንት የሚሊዮን ዓመታት ደለሎች በብዛት አሉ። ባለፈው ጎልድ ማፒንግ ሳይት ላይ እንዳየነው በጣም ሰፊ የሆኑ የጎልድ ሳይቶች አሉ ኢትዮጵያ ውስጥ ማለት ነው፣ ምንም ያልተነኩ እና ይሄ ለሀገራችንም ለሕዝባችንም ትልቅ ተስፋ ነው። ግን ስራ ይፈልጋል፣ እውቀት ይፈልጋል፣ መማር ይፈልጋል። ሚልኮ ብራንድ ደግሞ ሰለቸኝ ደከመኝ ሳይል ቀንና ሌሊት ባለ ሳይቶችን እያሰለጠነ እያደራጀ እያሰማራ ይገኛል። ውጤትም ተገኝቶ ማዕድን ዘርፉ የኢኮኖሚው መሪ ሆኗል። አሁን የኢኮኖሚ መሪነት ደግሞ ለ1 ዓመት ለ2 ዓመት ብቻ መሆን የለበትም። ለዘላቂ ቢያንስ ለ20 ለ30 ዓመታት መሆን አለበት። በእነዚህ በ20-30 ዓመታት ውስጥ እንግዲህ ማዕድናትን የመጀመሪያው 5 ዓመት የሚሆነው ማዕድናትን መሰብሰብና ማከማቸት ነው። ሁለተኛው 5 ዓመት የሚሆነው ኢንዱስትሪዎችን ማስፋፋት ነው። ሶስተኛው 5 ዓመት የሚሆነው ግብይትን በደንብ ማቀላጠፍና ኢምፖርትን መቁረጥ ነው። ከውጭ የሚገቡትን ማዕድናት እና የማዕድን ተዋጽኦዎችን ማስቀረት ነው። ይሄ በቢሊዮን ዶላሮች ነው የሚቆጠረው። እነዚህን ማስቀረት ነው። በአራተኛው 5 ዓመት ደግሞ ወደ ሜካናይዝድ የማዕድን which means ወደ ከርሰ ምድር ማለት ነው። ከርሰ ምድር ከምድር በታች ከምድር ወለል በታች 20 ሜትር 50 ሜትር 10 ኪሎ ሜትር 1 ኪሎ ሜትር መቆፈር መቻል ነው። ያ እስካልሆነ ድረስ ዘለቄታ አይኖረውም። ከዛ በኋላ ወደ ከባድ ጥራት ያላቸው አቅርቦቶች ዓለም አቀፍ ገበያን የመቀላቀል ስራ ነው መሰራት ያለበት እና አሁን ያለው ሁኔታ እና አሁን ያለው አቀባበል በጣም የሚገርም ነው። ህዝቡ በቃ እኔ የምሰጠውን የአንዲት ደቂቃ እኔ የምሰጠውን ትምህርት ተቀብሎ በጣም
በሚሊዮኖች የሚቆጠሩ ሰዎች ግኝታቸውን እያሳዩ ነው። ይህ ምንን ያመለክታል? በቃ አለ ማለት ነው። አለን፣ ብዙ ሀብት አለን። ይህንን ሀብት ደግሞ በእውቀት ከመራ ነው ማዕድን ለዘላለም ሀገሪቷን የሚቀይር ሀብት ነው። የኢትዮጵያ ተራሮች፣ የኢትዮጵያ ወንዞች፣ የኢትዮጵያ ምድር በሙሉ እንግዲህ በሀብት የበለጸገ ነው እና በዚህ ውስጥ ደግሞ ደስ የሚለው ነገር ትምህርት አያስፈልገውም። ትንሽ ስልጠና ነው የሚያስፈልገው። እሱን ስልጠናም በኦንላይንም አይታችሁ በቪዲዮም አይታችሁ የተወሰነ እንቅስቃሴ ማድረግ ትችላላችሁ። ይሄ ነው እንግዲህ በማይኒንግ ትምህርት ውስጥ ከባዱ ነገር ሁለተኛው የከረሜላ ምንጭ ነው። እሱም ከድንጋይ የምናገኛቸው ከረሜላዎች አሉ። የድንጋይ አይነቶች ደግሞ ብዙ ናቸው። የኮፐር አለ፣ የአንቲሞኒ አለ፣ ካልኮፓይራይት አለ፣ ፓይራይት ድንጋዮች አሉ፣ አይረን ኦክሳይዶች አሉ፣ አይረን ሰልፋይዶች፣ አይረን ክሎራይዶች የመሳሰሉ ነገሮች አሉ። እነዛን ደግሞ በአሲድ አሰራር ነው የምንለያቸው። የአሲድ አሰራር ደግሞ በሁሉም ቤት ውስጥ የሚሞከር ነገር አይደለም። ምክንያቱም ጥንቃቄ የሚፈልግና የራሱ የተለየ ቦታ የሚፈልግ ነው። ምክንያቱም አሲድ አለ። አሲዱ እሳት ሊያስነሳ ይችላል። ጠብ ካለ ትልቅ ጉዳት ሊያመጣ ይችላል እና እነዚህን ለመጠንቀቅ ያክል ነው። የተወሰኑ ሰዎችን ብቻ ነው ኤክሴል አድርገው ይሄ ወደዚህ ስራ ደግሞ መግባት ያለባቸው የተወሰኑ ጥቂቶች ብቻ ናቸው። ሶስተኛው የከረሜላ ምንጭ ደግሞ አሮጌ ኤሌክትሮኒክሶች ናቸው። አሮጌ ኤሌክትሮኒክሶች ልክ ጃፓን የዓለም ዋንጫን የሰራችው ከአሮጌ ኤሌክትሮኒክስ በተሰበሰበ ከረሜላ ነው። እነሱን እንግዲህ በሰፊው እኔ 1 ደቂቃ እዚህ ሳስተምር ህዝቡ ደግሞ በሚሊዮኖች ወጥቶ እየሰራ ስለሆነ በጣም ነው ደስ የሚለው። አበረታችና አመርቂ ሁኔታ ነው ያለው። በተቻለኝ መጠን ደግሞ አሁን ድንጋዮችን እየፈጩ ያዘጋጁ በጣም ብዙ ሰዎች አሉ። እነሱንም ማገዝና እነሱ ጋር አብሮ መስራትም በጣም አስፈላጊ ነገር ስለሆነ፣ ምክንያቱም ወርቅ በብዛት ድንጋይ ውስጥ ተደብቆ ነው ያለው። ከደለሉ ይልቅ ደግሞ በድንጋይ ውስጥ ያለው በቡችላም አለ። እንዲሁም በስፋትም አገራችን በተራሮችም የተከበበች ስለሆነች ብዙ አለቶች ወርቅ አዘሎች ናቸው፣ ፕላቲኒየም አዘሎች ናቸው። ፓላዲየም፣ ሮዲየም፣ ሩቴኒየም፣ አይሪዲየም የመሳሰሉት ውድ ማዕድናት አሉ ማለት ነው። እነዚህን ደግሞ በስፋት ከሰራንበት ዓለም አቀፍ ገበያ መጥቶ የማይገዛበት ምንም ምክንያት የለም። አሁን ዓለም አቀፍ ገበያን ባህሪ ማወቅ አለብን። ዓለም አቀፍ ገበያ ባህሪ ምንድን ነው? ስቶክ ነው የሚደረገው። ይሄ ማለት ምን ማለት ነው? በብዛት በቶን ከቀረበ ማለት ነው በአንድ ጊዜ ነው የሚገዛው እንጂ እቺ 1 ኩንታል 1 ኪሎ ምናምን አትሸጥም። ግን መሰብሰብ አለብን። ይሄን በተመለከተ ደግሞ ሚልኮ ብራንድ እቅድ እያወጣ ነው። ሁሉንም አካላት የሚያሳትፍ ትልቅ ድርጅት ደግሞ እንፈጥራለን። አሁን በየወረዳችሁ በየቀበሌያችሁ ግን ተደራጁና የቶን እቃዎችን አምርቱ እያልኩ ነው። እያመረቱ ያሉም ደግሞ ከስር ገበያም እያገኙ ነው። ምክንያቱም በስፋት ሲመረት አንድ ነገር ያጓጓል፣ በስፋት ሲታይ ያስገርማል። ስለዚህ ገበያን ይስባል። ይሄ እንደዚህ አለ እንደ ያስብላል። ግልጽ ነው አይደል? አዎ፣ እምነትን ያጎለብታል። ስለዚህ መኖሩ እምነት ካላቸው ደግሞ ዓለም አቀፍ ገበያዎች ከኢትዮጵያ ለመግዛት በጣም ተባባሪዎች ናቸው። ኢትዮጵያ ደግሞ ምቹ ናት እና በዚህ ረገድም ደግሞ መንግስት በጣም ትኩረት አድርጎ እየሰራ ነው፣ እያገዘ ነው፣ እያበረታታ ነው። በፊት የነበሩት
አሰልቺ የሆኑ ቢሮክራሲዎችም እየተቀረፉ ነው። በኦንላይን ስራዎች ሁሉን ነገር ማቀላጠፍ እየተቻለ ስለሆነ እንግዲህ ተደራጅቶ ያሉትን ሳይቶች ያሉትን አካባቢዎች በደንብ ማሰስና በደንብ አጥንቶ ወደ ምርት መግባት ወሳኝ ነገር ነው። ሚልኮ ብራንድ ይህንን ጠቅለል ያለ ሀሳብ መስጠት ይወዳል። እንኳን አደረሰን፣ እንኳን አብሮ አደረሰን፣ እንኳን አደረሳችሁ ላለው በዓሉ እንግዲህ በዓል ነው። በዓል ደግሞ ለህዝባችን ጥሩ ምኞት ጥሩ ተስፋ ምንሰንቅበት ነው። 2026 እንግዲህ ብዙ ሰዎች ደግሞ ምስክርነታቸውን የሚሰጡበት ዘመን ነው የሚሆነው። በርቱ በርቱ በርቱ። ከውጭ እንግዶችም እየመጡ ነው። ምርት ሲኖር እየመጡ ጥሩ ሀሳቦችን ጥሩ ግብይቶችን ይፈጽማሉ ማለት ነው። እናመሰግናለን። ቻው